ለትራቨል ሂስትሪ እና ሻንጣ ከቻይና ወደ ኢትዮጵያ ይዞ ለመሄድ በካንተን ፌር ሰዓት ላይ መምጣት አይጠበቅባችሁም። በጣም ብዙ ሰዎች በውስጥ የሚጠይቁን ጥያቄ ምንድነው እመመጣው ለትራቨል ሂስትሪ ነው፣ እመመጣው ሻንጣ ይዤ ለመሄድ ነው። ሶ ለካንተን ፌር በእናንተ ፓኬጅ ልሳተፍ ወይ ብሎ በጣም ብዙ ሰው እየጠየቀን ይገኛል። ነገር ግን ለትራቨል ሂስትሪ እና ሻንጣ ከቻይና ወደ ኢትዮጵያ ይዞ ለመሄድ ለካንተን ፌር መምጣት አይጠበቅባችሁም። ምክንያቱም ካንተን ፌር ላይ እቃ አይሸጥም። እቃ ዲስፕሌይ ይሆናል፣ ሳምፕል መቀበል ትችላላችሁ እንጂ እቃ መግዛት አትችሉም። ከዛ በተጨማሪ ደግሞ ካንተን ፌር ሰዓት ላይ ፕሌን ቲኬት ከ100,000 ብር በላይ ጭማሪ ያለው። ምክንያቱም በጣም ብዙ ሰው ወደ ቻይና ሲመጣ ቻይናም ከመጣችሁ በኋላ የሆቴል ዋጋ 10 እጥፍ ይጨምራል። ምክንያቱም በጣም ብዙ ሰው ከዓለማችን ላይ ወደ ጓንጆ ስለሚመጣ ሆቴል ማግኘት አስቸጋሪ ነው፣ ፕራይሳቸውም በጣም ውድ ነው። ስለዚህ ለትራቨል ሂስትሪ እንዲሁም ሻንጣ ይዞ ለመሄድ የምትመጡ ሰዎች በሌላ ባልተጨናነቀ ሰዓት ከካንተን ፌር ውጪ ባለ ሰዓት መታችሁ የምትፈልጉት ነገር አድርጋችሁ መመለስ ትችላላችሁ። ከዛ ውጪ ግን ለካንተን ፌር መምጣት የምትፈልጉ ሰዎች፣ አዲስ ቢዝነስ አይዲያን ማግኘት የምትፈልጉ ሰዎች፣ የነበራችሁን ቢዝነስ ማሳደግ የምትፈልጉ ሰዎች፣ የቢዝነስ ኮኔክሽን መፍጠር የምትፈልጉ ሰዎች፣ ከቻይና የፋክተሪ ቤቶች ጋር መተዋወቅ የምትፈልጉ ሰዎች ፓኬጃችን ስቲል ምዝገባ ላይ ነው። የ3 ሳምንት ጊዜያት ብቻ ነው የቀሩት። ስለዚህ ባዮአችን ላይ ባለው ስልክ ቁጥር ኮንታክት አድርጋችሁ ሬጂስተር ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ስለ ቻይና ትክክለኛ ኢንፎርሜሽኖችን ማግኘት የምትፈልጉ ከሆነ እኛን ፎሎ ማድረግ እንዳትረሱ። የእናንተው ታማኝ ቻይና ኤጀንት ቻይና ገበያ። መልካም ቀን።